የሐዋሳ ትዝታ እንትን ላይ ወጣው እንትን ላይ በቃ እንደው እንዳጋጣሚ ነው ዝም ብለው ያወጡት እና እንትን ያሉት ግን ይህ ሁሉን ሰው በዓለም አቀፍ ደረጃ ይህን ሁሉ ሰው አትርፌያለሁ እንዴ? የሌለበት ሀገር የለም። ዩጋንዳ ብትይ፣ ኬንያ ብትይ በቃ በጣም የሌሉበት ሀገር የለም። ነገር የአንድን ጀነሬሽን እንትን በጣም አግዝፎ ሌላውን ጀነሬሽን መቀነስ ምናምን እንዳይመስል እንጂ እውነትም እዛ ጋር የነበረው ጀነሬሽን በኢትዮጵያዊነት በጣም የተቃኘ ነው። እሱ በኢትዮጵያዊነት የተቃኘ ስለሆነ ሁሉ ጊዜ የሚያስበው ስለምንድን ነው? ስለ ኢትዮጵያዊነት። ኢትዮጵያዊነት ካለ ደግሞ ሁሉን ነገር አለ ማለት ነው። ስለ ወገን ማሰብ አለ ማለት ነው። ስራዬ ነው ብሎ ስራውን መስራት ማሰብ አለ ማለት ነው። ብዙ ነገር አለ በኢትዮጵያዊነት። ከዛ የኢትዮጵያዊነት ነገር እየተሸረሸረ ሲመጣ ስራውን እንደዛ ይተሸረሸራል። ስራውን እንደዛ ይተሸረሸራል። ግን እኛ ሀገር ውስጥ አሁን ቤተሙከራ በትክክል አለ የለም። የትኛውም ትምህርት ቤት አለ። ምንድነው ኬሚካሎቹ የዛሬ 40 እና 50 ዓመት ራሻ የራሷን እንትን አካባቢ ለመጠበቅ ብላ ዝም ብላ አምጥታ የሰጠቻቸው በእርዳታ የሰጠቻቸው ነገሮች ናቸው። እነኛ ብዙ ዓመት ቁጭ ብለው ኤክስፓየር የሆኑ ናቸው አብዛኛዎቹ። ፍቅር ቁልቁል ነው ይባላል። ወረታች ያለ ሰው አንዱ ሲመጣ ሌላኛው ሲመጣ ያኛውን ያስረሳና ያለው እኔ እንደዚህ አይነት ነገር አለ። በቃ ሁሉም ለኔ እኩል ናቸው። እንዴት ናችሁ የአንቀብ ቤተሰቦች? እኛ ሳምንታችንን ጠብቀን ለየት ባለ ሁኔታ ከስቱዲዮ ወጣ ብለን የሐዋሳው ድንቁ እንቁ መምህር የሆኑትን አቶ ሰለሞንን እያደረጋችሁ ይሆናል። እንኳን ደህና መጡ። በድጋሚ ባላባቶች ቀን በሰላም አደረሱት። የቤተሰቦቻችን ከጊዜ እስከዛሬ ስቱዲዮ ላይ ከኛ ጋር ነበር ቆይታ ስናደርግ የነበረው። ዛሬ ደግሞ ለየት ባለ ለ40 ዓመታት ያክል በኬሚስትሪ መምህርነት ሲያገለግሉ ትውልድን ሲቀርጹ ለሀገር ትልቅ ከፍተኛ አስተዋጽኦ ያበረከቱ መምህር ጋር አቶ ሰለሞን ጋር የሶል ኬሚስት የሚባል ስም እስኪያገኝ ድረስ 40 ዓመታትን ያክል ደከመኝ ሳይል ሳይሰለች ያገለገለ መምህርና ብዙ ተሞክሮች ልናጋራችሁ እንግዳ አድርገን ይዘን ቀርበናል ማለት ነው። አብራችሁ እስከ ቪዲዮ ፍጻሜ ድረስ ቆዩ። ወደ እንግዳችን እናልፋለን ማለት ነው። ሰለሞን ገመቹ ይባላል። የተወለድኩት ሀረር አካባቢ ነው። በስራ ምክንያት የመጀመሪያውን ስራ የጀመርኩት ወላይታ ነው። ከወላይታ ወደ አለታ ወንዶ ተቀየርኩና አለታ ወንዶ በሂሳብ መምህርነት ሳገለግል ቆይቼ መጨረሻ አጋጣሚ ኬሚስትሪ አስተማሪ ሐዋሳ ለመጥፋቱ አለታ ወንዶ ወደ ሐዋሳ ተቀይሬ የመጣሁኝ። ሐዋሳ ደግሞ ብዙ ሰዎች የተረፉባት በ1976 መጨረሻ የመጀመሪያ ያው እንግዲህ እኔ መጀመሪያ ያስተማሩ መምህራኖቼ በጣም ጎበዝ መምህራኖች ነበሩ። አቶ ታደሰ ነገደ የሚባል የአዲስ አበባ ልጅ ሳይንስ እና ሂሳብን እሱ ነበር አስተማሪ። ካሉት አስተማሪዎች በፍጹም ማረሳሱ። ከዛ ሌላኛው ደግሞ ምንድነው አቶ ዘነበ ፉላስ የሚባል ሰው ነበር። ሃይስኩል ስንማር ደግሞ ሂሳብ በጣም የሚወድና በጣም ከፍተኛ ፍቅር ያሳደረ አስተማሪ እሱ ነበር። አስተማሪነት በቃ ከዛ በኋላ በጣም ወደድኩት። እውነት ነው የምናገረው። እዛ ትምህርት ቤት እያለሁ እያለ አስተማሪ ነኝ ይህ ራሱ ወሰንኩት ነበር። በዚህ ልክ ስም እየጠሩ የድሮ ጊዜ እያስታወሱ መምህራንን ማንሳት በጣም ይከብዳል። እኛ እንኳን ወደ ሃይስኩል ስንመለስ ግር የሚሉ ብዙ ነገሮች አሉና በዚህ ልክ ስም እያነሱ የማስታወስ ችሎታ ራሱ በጣም ትልቅ ነው። እድሜ ያልበገረ ነው። እንዳሉ ከ40 ዓመት በላይ ነው በማስተማር ያገለገሉትና እንደ ሀገር የአስተማሪ ደሞዝ መምህርማ እየተባለ የኖርንበት ነገር እናውቃለን። እና አሁን የምናፈራቸው ልጆች እንኳን ጉጉት እንዳይኖራቸው ወደፊት የማስተማርን ቀለም ወደሚያደርግበት ሂደት ላይ ሆኖ እሱ ዛሬም ስለ መምህርነቱ ሲያወሩ በኩራት በደስታ ይሄ የሚታየው ቦት ስሜት ከየት ይመጣል?
ያው ሰዎቹ አንደኛ ነገር ተጽዕኖ አሳድረውብኛል። ሁለተኛ ነገር ደግሞ ያስተማርኳቸው ተማሪዎች መልካም ቦታ ገብተው መልካም በጥሩ ሁኔታ ላይ ያሉ በጣም ታዋቂ ሰዎች በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ታዋቂ የሆኑ ሰዎች በብዛት በዓለም ውስጥ አሉ። እነኛ ሰዎች ያንን ነገር ከኔ እውቀት አግኝተው ከአንተ እውቀት ባገኘነው ነው እዚህ ቦታ ላይ ደረስነው ሲሉ ከዚህ የበለጠ ምን ደስታ አለ? ሀብታሙ ሰውዬ ያንን ያገኘው ሀብታሙ ሰውዬ የሰው ፍቅር ትልቅ። ስለዚህ ያ ተጽዕኖ አሳድሮብኛል አሉ የአካባቢው ባይዘወይ በአንድ የሐዋሳ ትዝታ እንትን ላይ በወጣው እንትን ላይ በቃ እንደው እንዳጋጣሚ ነው ዝም ብሎ ያወጡት እና እንትን ያሉት ግን ይህ ሁሉን ሰው በዓለም አቀፍ ደረጃ ይህን ሁሉ ሰው አትርፌያለሁ እንዴ? የሌለበት ሀገር የለም። ዩጋንዳ ብትይ፣ ኬንያ ብትይ በቃ በጣም የሌሉበት ሀገር የለም። በዚህ ዓመት ካስተናገድናቸው ይሄ እንደ ወረርሽኝ ይመስላል። አቶ ሰለሞን ለምንድን እርሱ የእውቀት አባቴ ኖት በሚል ይሄ ትዝታችንን በሐዋሳን በደንብ ያነቃነቀ የሚገርም አንድ ወግ ምናምን የሚገርም ነበረ እና ብዙ ሚዲያዎችን ተቀባብሎት በጣም ብዙ የናኘ ነበረ። ከዚያም በእኔ ደግሞ መለስ ብዬ ጓደኞችን ሳወራ በጣም የሚገርም ማንነት ይሄ ከትምህርት ህይወት ጋር የተለየ ጓደኝነቱ፣ አባትነቱ፣ ቤት ውስጥ ደግሞ ለባለቤቶት ያለው ቦታ ይለያል እና ከየት የመጣ ነው ይሄ ስብዕና ማለት ይከብዳል። አሁን ላይ ከየት የመጣ ነው ስብዕና? በቃ ያው አንደኛ አካባቢ ሰዎች በጣም ጥሩ ነበሩ። ሳድግ የነበሩት ህፃናት ያለ የነበሩ ሰዎች የአካባቢ ሰዎች በጣም አሪፍ ገና የሚባሉ ሰዎች የሰው የሚባል ሰው አለ። ሰው እኮ የሚባል አለ። ዝም ብሎ ሰው በሞላ ሰው አለ። የሰው የሚባሉ ሰዎች ነው። በተለይ ወይ ሰው ጉርሽ የሚባሉ ጎረቤታችን ሴት ነው። ሁሉም ሰፈር ጠቅላላ በሞላ ልጆቻቸውን ጎረቤት ልጆቻቸውን ምናምናቸውን ሲቆጣጠሩ ሲገርፍ ምናምን ስርዓት ሲያስመልሱ በጣም እንደዚህ አይነት ማህበረሰብ ውስጥ ስላደጉ ከዛም ፎተርፎ ደግሞ ምንድነው መሰለሽ በአንድ ወቅት ምን ችግር ገጥሞኝ እኔ ራሴ ከሰዎች ጋር የምግባባት ችግሩ ከሰዎች ጋር እንዴት እንደምግባባ አስለምዶኛል፣ ተለማምጄዋለሁ። ከዛ በተረፈ እኔ ደግሞ ከሁሉ በላይ በባህሪዬ በቃ ሰው በሞላ ለእኔ ግድ እንጂ እሷ አስለቀደመች በዛ ያለ ነገር ሰው ልጆቼ አሁን አንዳንድ ሰው ልጆቹን እንዴት ነው የሚመለከተው? ሁለተኛውን ያስቀድማል፣ ሶስተኛውን ያስቀድማል፣ ወይ ወርታች ይወርዳል። ፍቅር ቁልቁል ነው ይባላል። ወርታች ያለ ሰው አንዱ ሲመጣ ሌላኛው ሲመጣ ያኛውን ያስረሳና ያለ እኔ እንደዚህ አይነት ነገር አለ። በቃ ሁሉም ለኔ እኩል ናቸው። ሁሉም ልጆቼ መካከል ምንም አይነት ልዩነት አልፈጥርም። ስለዚህ ያ ስለሆነ ከዛ አልፎ ተርፎ ደግሞ በቃ በሰው እኩልነት ነው። ሰው ሁሉ እኩል ነው ለኔ በቃ ለኔ ሌላው ግን ለኔ እሷም ሁሉም በሞላ ነው። ስለዚህ አሁን እዚህ ጋር ማህበረሰቡ ምንድነው የሚሆነው መሰለኝ ሰው ሁሉ እኩል እንደማይስል ስለሚያቆጣ የሆነ ጥሩ በቃ የሆነ ግሬስ እንዲሰጠኝ ያደርገኛል። በቃ ሰውን በእኩልነት ስለማይ ሁሉም ሰው እዚህ አካባቢ አሁን በጥሩነት እንደሚቀርበው ወደ ራሱ ወደ 20 ምናምን ዓመት ነው ሊቀርበው ሲለዋወጡ ሂሳብሽም ሲያደርጉ ካልገባ አይሰራም እሱ ከቤት ይባላል። ያ ነው። እዛም ቢሆን ትምህርት ቤትም ቢሆን ምንድነው ተማሪን እኩል ነው በፍጹም በተማሪ መካከል ማበላለጥ ሙስና ሌላ ነገር ግን ማበላለጥ የለም እኩል ነው። ከዛ በተረፈ ደግሞ እኔ ማምነው በራሴ ማምነው እነኚህ ልጆች ወንድሞቼ ናቸው፣ እነኚህ ልጆች እህቶቼ ናቸው፣ እነኚህ ልጆች ልጆቼ ናቸው። ሰው አይኖትን ይሰጣል። ተማሪዎች እኮ 5 ብር በወር 5 ብር እየከፈሉ ጣሪያው በሞላ ሞልተው እንትን የሚሉት ስለኔ ስላላቸው ፍቅር አይደለም። ስለዚህ በ5 ብር ክፍያ ያ ሁሉ ተማሪ ያ ሁሉ እንትን አሁን ያስታውሱ ለሺያችን 5 ብር ክፍያ አሁን ደጋሚ እንትን ሳንከፍል ገብተናል እንክፈል እንደ ይላል ለጨዋታ። ስለዚህ ለዛ ነው ያን ያስኖር ነው እና በቃ እንደዚህ አይነት ነገር
ሁሉንም በኩልነት ስለማይ ለእኔ በቃ እሱ ነው ዋናው። እኩልነት በጣም መሰረታዊ ነገር ነው። የትናንት አስተዳደጋችንን በህይወቴ ዘመን ከሰው ጋር ተጣልቼ ለማለት ታውቂያለሽ? በፍጹም ከሰው ጋር ተጣልቼ በምንም አይታመን ወይ ተሰልቤ ዝም ብዬ እሄዳለሁ እንጂ ምናምን እንደዚያ ባንጓሮ ምናምን አንስቼ ጓደኞቼን በሰላም ነው የምንለያየው። ከማንም ጋር እስካሁን በነበርኩበት ወቅት በሞላ ጥራዝ ነጠቅ የሆነ ነገር መጥቶ ያልሆነ ነገር ካልነው በስተቀር ከማንም ጋር ተጣልቼ አላውቅም። ከተማሪዎቼም ጋር ተጣልቼ አላውቅም። አንድ ልጅ ብቻ ነው ያስቀየመኝ። እሱም ያው ዝም ብሎ የሆነ ነገር ስለነበረ አጋጣሚ ተናድጄ ወረወርኩኝና እዚች ላይ ስመታው ጥሩ ብሎ ሸሚዜን በሞላ በደም ለደም አደረገ። ግን ልጁ ራሱ ከተነስቶ ማስታወሰው በህይወት ዘመን እሱ ብቻ ከሰዎች ጋር ሰላማዊ ነገር ነበር። በምንም አይነት አመር መጋጨት የለብሽም። ሰው ጋር ስትኖር እንደው እናንተ ብትሆኑ ይህን አይነት ነገር ብታዳብሩ። ምክንያቱም ከሰው በቃ ሰው እኮ ለሰው ነው የሚኖረው። ይሄንን መታወቅ አለበት። ሰው በሌለበት ቦታ ብቻሽን ብትኖሪ እንዴት ነው ያሰብ ውስጥ በቃ ሰው ለሰው በጣም እንትን በጣም በቃ ወሳኝ የሆነ ነገር ማለት አያስከፋም። ሰው ወይም ደግሞ የሆነ ነገር አያደርግም ማለት አይደለም። ለምን ምንድነው ለየትኛው ዓለም ነው ለምን አታዩም? ስታይ ሁሉ ነገር ይቀራል አይደል? ከዛ በኋላ እሱ ራሱ ኳስ አፎ እንደገና ደግሞ አንቺን ለማግኘት የሚያደርገው ጥረት ራሱ በጣም እንትን አይደለም። ስለዚህ ያ ሰው ነው እግዚአብሔር ተመሰገነ ነው። እግዚአብሔር የሰጠኝ ጸባይም ሆነ ማንኛውም ነገር አመስግናለሁ። ቀጣይነቱን ጠብቆ በመመኘት ማድረግ በራሱ ቻሌንጅ አለው ብዬ አምናለሁ እና ምን አይነት ፍልስፍና ምን አይነት ህይወት ፍልስፍና ቢኖራችሁ ነው እና እዚህ ድረስ በመመኘት ከ40 ዓመት በላይ በአንድ በትምህርት ቤት ቢሆን እና የተለየ ትልቅ ፍልስፍና ያስፈልጋል ብዬ አምናለሁ። እኛ ሰዎች በተፈጥሯችን ዳይናሚክ ዛሬ ላይ የምናስበውን ነገር ላናስብ እንችላለን። የሆነ ቦታ ላይ ስቴ ማድረግ አንፈልግም፣ ይሰለቸናል ይሆናል። እኔ ያንን ነገር ሳትሰለችው በኬሚስትሪ መምህርነት ለ40 ዓመታት ያክል መቆየት በራሱ የራሱ ፍልስፍና ይጠይቃል ብዬ አምናለሁ። እናንተ ምን አይነት ፍልስፍና ቢኖር ነው? አነደድኩኝ እኮ እኔ ፍቅር አነደደኝ። የማስተማር ፍቅር አነደደኝና በቃ ቀጠልኩኝ። ይኸው እርግጥ አዎ ኢኮኖሚካሊ እንትን ነው አነስተኛ ነው፣ ኑሮ አይመችም፣ ብዙ ነገር ነው ያለው። ግን ምንድን ነው ለእኔ ብቻ ነው አይደለም፣ ለእኔ ብቻ አይደለም እኮ ለሁሉም ሰው በሞላ ነው። እርግጥ ነው እንደውም አሁን በዚህ በኢህአዴግ ጊዜ የተበላሸ እንጂ እኮ ቢሮ ሰራተኞች እኮ ከአስተማሪ በታች የሚያገኙ ደሞዝ የሚያገኙ ሰዎች ናቸው አይደለም። እነሱም እኮ ዝቅተኛ ደሞዝ ነው የሚያገኙት። ከዛ በኋላ ነው ከኢህአዴግ ጋር በመተባበር የሆነ ነገር እንትን በማለት ከዛ በኋላ ኢህአዴግን ዓላማ ለመሳካት በመታገላቸው ያው በሳምንት የተወሰነ ገንዘብ እየሰጣችሁ እናንተም ሳይደርሳቸው እንደዚህ አይነት ነገር አለ። ግን ቢሆንም ያው በፍቅር ያው የማስተማር ፍቅር በጣም ገዛኝና በቃ በህይወት ዘመን በሙሉ ያለ ነገር መሳተፍ እንዳልኩሽም የዛን ጊዜ በትርፍ ሰዓት የሚሰራቸውን ክፍያ መጠን 5 ብር ናት። እሷም ልጆቹ ናቸው እንጂ 5 ብር ያሉት እኛ በነፃ ነበር ያለው። የጥናቷን ሰዓት 5 ብር ያሉት እነሱ ልጆቹ ናቸው። ልጆች በቃ ብዙም ስለሆነ ልጆችንም ለመቀነስ ተብሎ 5 ብር ከሚፈልግና እንማር ተብሎ ግን ያው 5 ብሯን ሳይከፍሉ የሚገቡ ብዙ ልጆች አሉ። አሁን እኮ አንድ ጥናት አንድ ተማሪ ለማስጠናት ብዙ ነው። ግን በሰዓቱ 5 ብር ያዋጋው በዛ ልክ ነው። እና ዋናው ቁም ነገር ምንድን ነው? በአንቺ ራስሽን ለመስጠት ከተዘጋጀሽ ገንዘብ ምንም ዋናው እሱ ገንዘብ ምንም ማለት አይደለም። አሁን ለምሳሌ ቤት የለኝም ግን ያስተማርኩት ልጅ ነው። አንድ ቀን ቤት መሄድ እፈልጋለሁ አይደል? ከዛ በኋላ ለምን አይ መሄድ አለብኝ አለ። ከዛ መኪና ውስጥ ግባ አለ። ገባ። ባለስልጣን ነበረ። ከዛ በኋላ እዚህ ነው የምትኖረው አለ። የምኖርበት ቤት በጣም ስስ ያለች ነገር ቤት ነበረች። እዚህ ነው የምትኖረው? አዎ እዚህ ነው የምትኖረው። ከዛ ዝም ብሎኝ ሄደ። ከዛ የሆነ ጊዜ ምናምን
ተመልሶ መጣና እዚህ አካባቢ ቤት እየተሰራ ነው። ቤት እየተሰራ ስለነበረ ካሉት 5 ትልልቅ ቤቶች ውስጥ አንዱን ስጡት፣ 8 ቤቶች ናቸው። ከ8ቱ አንዱን ስጡት ተብሎ ከዛ ያው በዚያ በገንዘብ ማላገኘውን ነገር በዛ አገኘውና ተካስኩ። ተካስኩ። ሰውየውን አመሰገንኩት። ከዛ በኋላ በወቅቱ ከሱ በታች የነበሩት ትናንሽ ባለስልጣኖች እሱ እዚህ መግባት የለበትም፣ እዛች የሆነች በአንድ ክላስ አለች እዛ መግባት አለበት ብለው ተጽዕኖ ለማሳደር ፈልገው ነበር። ሰውየው ትልቅ ባለስልጣን ስለነበረ የሚሰሩትና የሚሰርቁት እንኳ ቃለሁኝ ሲላቸው ወዲያው ነገር ቀላል አይደለም። አሁን ምንሽ በህይወትሽ የማታገኘውን ነገር ታገኝበታለሽ። አንድ ጊዜ አንድ ሌሊት ላይ 6 ሰዓት ላይ ስልክ ይደወላል። ሚስቴን በርቼ ዝም ብዬ እንስል ከዛ በኋላ አንሰው እንጂ ስትል አነሳው። ከዛ ሰሞኑን ደህና ነህ? ማነው? እኔ ትናንትና አባላለሁ። እሺ ምን ልታዘዝ? አይ እንደውሎ ከአሜሪካ ነው። አሜሪካ? እሺ ሰላም ነሽ? እንዴት ነሽ? ሰላም ነኝ። ወይስ እዛ ያቆርፈሽ ነው? ከዛ በኋላ ሰላም ነሽ? አዎ ሰላም ነኝ። ምን ልታዘዝ ታዲያ? አይ እንደው በጣም ስፈልግ ያ ድሮ ስልጠኔ ሆነህ የሰራህልኝ ስራ እኮ ይኸው ሰው አድርጎኝ እየበላሁኝ ነው፣ ኑሮዬን እየደገምኩኝ ነው። ስለዚህ በተደጋጋሚ ብሞክር ስላቃልከኝ ስላላገኘው አሁን አንተን አስቤ ነው የደወልኩኝና ስለዚህ እና በቃ ያደረኳትን ነገር ከትምህርት ቤት ያባረርኳትን ነገር ተቆጣኋት ምን ያላለችው ነገር የለም። ከዛ መጨረሻ ላይ አዎ እንደዚህ ነው እኔ እኮ ያን ነገር የሚያልኩሽ ለበጎ ነገር መሆኑን አውቀሽ ያውን ለልሽበት ነገር ለደረሽበት ደረጃ ይሄን ነገር በማድረጋችን ነው የሆንሽው እንደዚህ። ስለዚህ አውቃለሁ እሱ ወደዛ መሄድ አይደለም ምናምን አለች። ከዛ በኋላ ስልክ ቁጥር ማነው እንትን የደብተር ቁጥርን ካልሰጠኝ ባንክ ከዛ በኋላ እኔ ማታ 6 ሰዓት ነው ጠዋት 2 ሰዓት ላይ ይደወላል። ምንድን ነው ሄደው ገንዘቡን ሰጥተዋል። ስለዚህ 25 ሺህ ብር ላከችልኝ። ስለዚህ ስለ ገንዘብ አይደለም። ገንዘብ ካለ እኮ ብዙ ነገር እንዲያው አጥፊም ነው ጠቃሚም ነው። አጥፊም ነው ጠቃሚም ነው። በሀሰት የምታገኘው ነገርና ይሄ በተሳሳተ የምታገኘው ነገር ብመርጥ ኖሮ እኔም ዛሬ እዚህ ሀገር ውስጥ ካሉት ሀብታም ሰዎች ውስጥ እንደምሆን አልጠራጠርም። አንዳንዴ ሀብቶች ይለያያሉ። አንዳንዴ ሀብት በብር የምንመነዝረው ነው ወይ በሰው የምናገኘው። አንዳንዴ እያደር የሚመጣ ሀብት ደስ ይላል። የሰው ነው ደግሞ እያደር የሚመጣው ሰው ሆነን ያስቀመጥነው ሀብት ነው። አሁን ለምሳሌ አንዱ ቤት ሰጥቶት እግዚአብሔር ይስጠው፣ አንዱ ለሊት 6 ሰዓት እያደር የሚመጡ ሀብቶች የስራ ናቸው። አንዳንዴ ዘርተን ወዲያው አናይም። አንዳንዴ በእርጅና ዘመናችን የምናይዛቸዋሉ፣ ወጣት ሆነን የምናፍሳቸዋሉ እና የገንዘብ መምጫ አናውቅም። ብቻ ባለንበት ነገር እንዳሉት ታማኝ ሆኖ ሀቀኛ ሆኖ ራስን ሰጥቶ ሰውን አክብሮ መኖር። እዚህ እድሜ ድረስ ሲደርሱ ከሰው ጋር አለመጋጨት፣ ለሰው ክፉ አለማሰብን የመሰለ ነገር የለም እና እኔ ማወቅ የምፈልገው ከምን አይነት ቤተሰብ ነው የወጡት? ምን አይነት ቤተሰብ ቢያሳድጉት ነው ወላጅ አባቶትን እናቶትን ዙሪያዎት የነበሩትን? ያው ፍቅሮትን ለማወቅ ከሀረር መወለዱ በቂ ነው። በእርግጥ ግን የተወሰነ ነገር አባቴ ፖሊስ ነው። አንድ ቦታ ተቀምጦ አይኖርም። ግን ምንድነው በጣም ትሁት ነው አባቴ። በጣም ብዙም የረገጠ ነገር እስከዛሬ ድረስ አብረን ያለች ከልጅነት ጀምሮ አንድ ቀን ተናግሮን አያውቅም። ክፉ ነገር ተናግሯል። እኔ አሁን የሱ ስለተጋባብኝ ነው ልጆቼን አንድ ቀን በስህተት ክፉ ነገር ተናግሯል። ወደዛ ሁሉ እንደው አንድ ቀን ተናድጄ አንስቼ ልመታ ስል ከዛ በኋላ ልመታት ስል እስከ ዛሬ ድረስ ያለመደብህን አሁን ልትመታኝ ትላለህ ስትለኝ በቃ ተውኩት። ምክንያቱም አለመደብህ እና ምንድነው ሰውን ማስከፋት የሚባል ነገር አልፈልግም። ሰውን ማስከፋት አሁን አንዳንዱ ዝም ብሎ ልቃፉን ይለቃል። በጣም ነው ማለት እንደዚህ አይነት
ሰውን ከሰው ጋር እየኖርሽ ያነሳለ የሌላውን ሰው መብት እስካልጠበቅሽ ድረስ የአንቺ መብት ይከበራልሽ ማሰብ ይፈልግሽ። ስለዚህ አባቴ እንደዚህ አይነት ሰው ስለነበረ እንደዚህ አይነት እንትን እናቴ የበለጠ ቁጥጥ አትልም ብትቆጣ እንኳን አንድ ጊዜ ብቻ በፍልጥ መገረፍ ነው። እኔ ምንም ያጠፋ አይመስለኝም፣ ግን አጥፍታል ብላ በቃ በፍልጥ መታችኝ። በፍልጥ መታችኝ። ከዛ በኋላ ግን ያው ራሷ መጨረሻ ላይ ተጸጸተች እና ብዙም ያናል ብዙም እንደዚህ እንዴት ወደ ትምህርት ትንሽ ይከብዳል ብዬ አስባለሁ። በዛ ሰዓት ቤት ውስጥ ትምህርት ግዴታ ነው። ሁሉም ሰው እዛ ጋር አሁን ህፃን አደገ ከተባለ በኋላ መጨረሻ ላይ ምንድን ነው የሚሆነው? ልክ 7 ዓመት ሲሞላ ይደረጋል። ጆሮአችን እንይዛለን። ከዛ 7 ዓመት ደርሶታል ስለዚህ መግባት አለበት ይባላል። ሲገባ ግን ምንድን ነው መሰለህ? ቄስ ትምህርት ቤት መግባት ይችላል። ቄስ ትምህርት ቤት ትገቢያለሽ። ከዛ ቄስ ትምህርት ቤት ከገባሽ በኋላ ፊደልና እንትኖችን በየደረጃ መሄድ አለብሽ። ፊደል፣ ከዛ በኋላ ሙዲዳ፣ ከዛ መልእክተ ዮሐንስ፣ ከዛ በኋላ ዳዊት እያለ ይሄዳል። ቤተክርስቲያናዊ ስለሆነ ሂደቱ እንደዚህ አይነት ነገር ነው። ግን ምንድነው እነኛን ነገሮችን እያልሽ እስካላነበብሽ ድረስ እዛ ትልቅሷል ፊደላቶችን መገለጥ አይደለም። ኖርማሊ ማንበብ በ7 ዓመትሽ የሆነ የሚሰጥሽን ነገር ማንበብ መቻል አለብሽ። ያንን ነገር ካላበራሽ ትምህርት ቤት አትመሰለኝም። አይሆንም። አይሆንም። በቃ ያንን ከዛ በቃ ያው ትምህርት ቤት ስትሄጂ አንዳንድ ነገሮች ስታይ በተለይ ወላጆች ቀን ምናምን እሳተፍ ነበር። ስፖርት ምናምን እገለባበጥ ነበረ። ከዛ በኋላ ያው እነሱ በቃ ሰዎቹ በቃ አስተማሪዎቹ እንዴት አይነት ጥሩ አስተማሪዎች ነበር። በጣም ጥሩ ጋርተው ሊዳስብሳሽ በጣም ጥሩ ሰዎች ናቸው። አማርኛ አስተማሪዎች ናቸው። ስለሽ ነበር ኮዮ ሰው እውነት አስተማሪ ነበር። እሱ ያለሽ አስተማሪነት ከሆነ ያን ነገር ተመኛለሽ አመኛለሽ መሰረት የጣሉበት መልካም ስለሆነ መልካም ሰዎች በትምህርት ዓለም ስላጋጠሙ ከዛ ተያርኩ። ከዛ ምንድነው የሆነው? ትምህርት ቤት እየተማርን ያለ ሳለ ፖለቲካ መጣ። የግርግር የደርግ ነገር ምናምን መጣ። ከዛ ምንድነው ሰዎች በእንትን ልትካፈሉ በድርጅት ልትካፈሉ መፋለጥ ምናምን አይነት ነገር መጣ። ከዛ እኔ ግን ፖለቲካ ነው አሁን አንድ የሆነች ልጅ የሀገር ልጅ አንድ ከተማ ያለ ልጅ በፖለቲካ ምክንያት አንዱ ይመጣና እንዳልነበረ ያደርጋታል። እንዳልነበረ ሲያደርጋት እኔ ዞር ስል ይመታታል። እንዴት አባቱ ይመታታል ምናምን ብዬ ከዛ ያልኩሽ ያስኩትና ትመታታለህ ምናምን ብዬ እንትን ስል ለካ ፖለቲካ ነው ነገሩ። ሌላው ሰው የፖለቲካ አባላቶች መጥተው በአንድ ጊዜ ያወሩኝ መሰለሽ። አንድ ጊዜ ያወሩኝ ወዲያውኑ እየደበደቡኝ ወደ ፖሊስ ጣሉ። ከዛ ሌላኛው ግሩፕ ደግሞ እኔ አባል አይደለሁም፣ ግን የሌላኛው ግሩፕ አባል ደግሞ በአገር ልጅነት የዚህ አባል ነው ምናምን ብለው እነኛ ደግሞ ይመጡና ከዛ ነገሩ ተባብሶ ተተኩሶ እግዚአብሔር የዛን ቀን አዳነን። ከዛ በኋላ እስካሁን ብቻ እግዚአብሔር ብዙ ከብዙ ጥይት አምጫለሁ። ከባድ ነበር በሰዓቱ የነበረው። እዚህ ራሱ እዚህ አሁን ሐዋሳ ታቦር እያለን እንትን እዛ የግቢው የቲቲሲው ግቢ ተማሪዎች አመፁ። ምግብ አንበላም። እነኛ ልጆች ደግሞ ያንን ይሰሙና አውቶማቲካሊ እንዴት ወንድሞቻችንን እንደዚህ ያደርጋሉ ብሎ እንትን ከዛ ነገሩ እየተፋፋመ ሄደ። ከዛ መጨረሻ ላይ ተማሪዎቹ እቃ ዶጋምድ ማለት አይነት ነገር ማለት ከዛ ዘለው ይመጡና የእነኛ ኢህአዴግ ወታደሮች ጠቅላላውን በሙላ ይፈጃሉ። ከዛ ሲፈጁ መሳሪያን ይነጥቃሉ። ያ የተነጠቀው መሳሪያን ተኩሳለሁ ያተኩስም እንትን አይነት ነገር ሆነና መጨረሻ ላይ የሚግባቧቸው አስተማሪዎች ስላሉ እነኛ አስተማሪዎች ይመረጡና አንድ ሀይ ይበሏቸው ታዲያ። እዛን ጊዜ እኔ ያው ሁሉም ሰው በፍቅር ስለሚያይ እና ብለው እዛ ወሰዱ። ሄድኩኝ እዛ። ከዛ ልጆቹን ለመን እንደዚህ በተርታ አስቀመጥናቸው።
እየለመንን ነገሩ ሰላም አመጣን። ሰላም ያመጣነውን እነሱ ምን ያደርጋሉ? በሌላ በኩል ይመጡና አርፈው የተቀመጡ ልጆች ሲሉ ከዛ በኋላ ልጆቹ እንትናቸው መጣና ንዴታቸው መጣና ከዛ ግብግቡ ወጥተኝ ከዛ ጥይት ይተኩሳል። ከዚህ እንትን ይላል። እቺን ምልክት ታያለሽ? እቺን ምልክት የዛን ጊዜ ተገልብጬ እኔ ድንጋይ ውስጥ እቺ ገብቼ ላምባት እቺ ምልክት ከባድ ነበረ እና እንትን ነው። ስለዚህ እነኚህ አይነት ነገሮች ካልሆነ በስተቀር ሞልቷል። አሁንም በህይወት ያሉ አሉ የተወሰኑ ከህይወት ማለት እኛ ተመርቀን ከዩኒቨርሲቲ ተመርቀን ስንመጣ ከእኛ ጋር ለስራ ከመጡት ውስጥ 3 ብቻ ነው የቀረው። ሌሎቹ በሙሉ ሞቱ። ብዙ መምህራኖች ናቸው እንትን ያሉት። የቀረነው 3 ብቻ ነው። እና አንድ ኬሚስ ያስተማሪ ሌላ አለ። ከዛ ሌላኛው ደግሞ አንድ ይዘን አስተማሪ ትጠያየቃላችሁ? አዎ እንጠያየቃለን። አብረን ነው የምንውለው፣ አብረን ነው ስናወሳ ሁሉም አልቆ እኛ ቀር እያለን እና ከእኛ ጋር ከመጡት እንግዲህ ትንሽ ከባህር ዳር ዩኒቨርሲቲ ነበር የተመረቀው። ከእኛ እዚህ ተመድበው ከእኛ ጋር ከነበሩት መምህራኖች ውስጥ አብዛኛዎቹ ህይወታቸው አሁን እንግዲህ አቶ ሰለሞን ሲነግሩን ብዙ ሀገር እንደዞሩ ነው። ካለታ ወንዶ፣ ሐረር፣ ባህር ዳር እንግዲህ አሁን እስከተገናኘንበት ሐዋሳ ላይ የተለያየ ሀገር ላይ የተለያየ አኗኗር የተለያየ የኑሮ ስልት አለው እና እንደው ከአይምሮ ባይጠፋ እንኳንም ኖርኩባት ላችን ለምን ኖርኩባት የምንላት ሀገር ባይኖርም ትምህርት ሊሆን ይችላል። አሁን ላይ ላለው ሰው ማህበራዊ ህይወቱ፣ ሶሻል ላይፍ፣ ሌሎችም ነገር ባህር ዳር ዩኒቨርሲቲ ላይ ሐረር ተወልደዋል አለታ ጊዜ ያሳለፉበትን ያው እኔ አንደኛ በእንትን በስራ ዓለም ሶስት ቦታ ነው የመጣሁት ማለት ነው። ወላይታ ሄድኩኝ። ከወላይታ ቀየርኩኝ ወደ ካለታ ወንዶ ቀየርኩኝና ሐዋሳ መጣሁ። እነኝህን በስራ ዓለም ግን እንደው መሰለሽ አሁን ካነሳሽው ነገር ውስጥ በጣም እኔ ስትሪክትሊ እንትን ብለው ምንድን ነው እኛ የኢትዮጵያ ህዝብ እናንተ የኢትዮጵያ ህዝብ አትመስሉም። ከተማ ያለው በሞላ ዝም ብሎ ገጠር ያለው ሰው ግን ሰላም ነው። በየትኛውም ቦታ ከማንኛውም ሰው ጋር በሰላም ይኖራል። ግን ምንድን ነው ፖለቲካን አውቀናል የሚሉ ሰዎች ሌላውን ለማስጠላት ባደረጉት ነገር የተፈጠረ ነገር ነው እንጂ ኑሮ በየትኛውም የኢትዮጵያ ክልል አይቻለሁኝ፣ ዞር ያለሁኝ፣ ትግራይ ሄጃለሁኝ፣ ጎንደር ሄጃለሁኝ፣ ኤርትራ ጫፍ ደርሻለሁኝ። ያልሄድኩበት ቦታ የለም። ወደ ጅምባና ወደ እንትን መስመር ካልመስጠት ከዚህ ወደዚህ ብትሄጂ እስከታች ድረስ ሄጃለሁ። ሌላው ሰው ሰላም ትንሽ ቆጠርኩኝ የሚለው ሰው ሀገር እየረበሸ አንድ መጽሐፍ አይነበበም ይባላል። አዎ በቃ ትንሽ ነገር ምናምን ያለ በሞላ ተነስቶ በቃ ከዛ በኋላ የራሱን ዓላማ ለማሳካት ሌላውን ያስከትላል። ከዛ በኋላ በሌላው ላይ ጥላቻ ይሰራል እንጂ የኢትዮጵያ ሕዝብ በጣም ጨዋና በጣም ስርዓት ያለው ሰው በጣም ሰው ወዳጅ ነው። ሰው ወዳጅ ነው። ይገርምሻል በጣም አሁን እኛ አንድ ጊዜ በእንትን በዚህ ሀገራዊ ወግ በሚል ፕሮግራም ወደ ትግራይ ሄደን ነበር። ትግራይ ስንሄድ ሰው የተወራው እዛ ትግራይ የተወራው ወሬና ስለ ትግራይ የተወራው ወሬና እዚህ ያለው ወሬ ሰማይና ምድር ነው። መሬት ያለው ነገር በጣም ሰማይና ምድር ነው። እኛ እዛ ምናምን ስንሄድ ከእኛ ጋር እዛ አድዋ ያስተማሩ ልጆች ነበሩ። ከዛ ተቀይረው ይመጡ ወደዛ ስንሄድ አብረው ከእኛ ጋር እነሱ ሲያዩ እንዴት እንደሆኑ እንዴት ይህን ያንን ሁሉ ሰው ለማስተናገድ እንዴት ይተርዳሉ። ልብ የሚነካ መስተንግዶ ነው። አያውቁንም ያስተማሯቸው መምህራኖቻችን ብለው ከፍተኛ ወጪ አውጥተው ስንት ነገር አድርገው እና እንደዚህ አይነት ነገር ነው ሁሉ ቦታ የምናየው። አንድ ቦታ ብቻ አይደለም፣ የትም ቦታ እንደዚህ አይነት ነገር። ችግሩ ምንድን ነው? ያለው ሰው መሆናት አንዳንዴ ዳርዳሩን እያየን መሀሉን መገመት ከባድ፣ በጣም ከባድ፣ በጣም ሲበዛ
መምህራኖች ታገኛለህ። ብዙ አይነት ፍልስፍና ያላቸው መምህራኖች አሉና ከሰባዎቹ ማለት እንግዲህ እስካሁን 3 ጀኔሬሽን ማለት ነው። ሰባዎቹ 80 90 አሁን ያለበት 4 ጀኔሬሽን በዛ ውስጥ የመምህራኖቹ ካራክተር ጸባይ፣ ለትምህርት ያላቸው ፍላጎት፣ ለማስተማር ያላቸው ፍላጎት፣ ከተማሪ ጋር ያላቸው ኢንተራክሽን እንዴት ታዘቡ? እሱን በተመለከተ አሁን እንዴት መሰለሽ አንዳንድ ጊዜ ዝም ብሎ የአንድን ጀነሬሽን እንትን በጣም አግዝፎ ሌላውን ጀነሬሽን መቀነስ ምናምን እንዳይመስል እንጂ እውነትም እዛ ጋር የነበረው ጀነሬሽን በኢትዮጵያዊነት በጣም የተቃኘ ነው። እሱ በኢትዮጵያዊነት የተቃኘ ስለሆነ ሁልጊዜ የሚያስበው ስለምንድን ነው? ስለ ኢትዮጵያዊነት። ኢትዮጵያዊነት ካለ ደግሞ ሁሉን ነገር አለ ማለት ነው። ስለ ወገን ማሰብ አለ ማለት ነው። ስራዬ ነው ብሎ ስራውን መስራት ማሰብ አለ ማለት ነው። ብዙ ነገር አለ በኢትዮጵያዊነት። ከዛ የኢትዮጵያዊነት ነገር እየተሸረሸረ ሲመጣ ስራውን እንደዛ ይተሸረሸራል። ስራውን እንደዛ ይተሸረሸራል። ስለዚህ አሁን ያሉ መምህራኖችን ስትመለከቱ አንደኛ ስራው ተሸርሽሯል። ሁለተኛ ልጆቹ ራሳቸው የመጡበትን ነገር ስትመለከቱ በአግባቡ ተምረው በአግባቡ የተመረቁ አይመስልም። ስማቸውን እንኳን መጻፍ የማይችሉ በመምህር ደረጃ ስማቸውን መጻፍ የማይችሉ መምህራኖች አሉ። እንደያ ደግሞ ራሱ ሲያስተምሩ ስታይ በጣም አሳፋሪ ነገር የሚታይባቸው፣ ሁሉንም አይደሉም፣ አሳፋሪ ነገር የሚታይባቸው ነገሮች አሉ። ከዛ አልፎ ተርፎ ደግሞ እንደውም በጣም የሚገርምሽ ነገር አንዳንዱ ሽንት ቤት የሚደበቅ ፔሬድ ለማሳለፍ ብሎ ያንን የገባ ሽታ እዛ ቁጭ ብሎ እንትን የሚል አይነት ነገር ያለበት ሁኔታ እናያለን። እና ምንድነው እርግጥ የእነሱ የመምህራኖቹ ጥፋት አይደለም፣ ፖለቲካሊ የተሰራ ከፍተኛ ስህተትና አድባ ነው። አሁን እርስዎ ሲያስቡት ያልተማረ ምን እንደሚፈጥር ማሰብ አለብን። እርስዎም ካሉት ልምድ ያስተማሩትን ውጤት እንዳዩ አንድ ብቁ መምህር ያልተማረ ከማነጽ የሚማርን ማነጽ እና በምን አይነት ወይ ብንሄድ የማትረፉ ሂደት ብቁ መምህራንን የምንፈጥርበት ብቁ ተማሪን የምናበጅበት አንደኛ ስብዕናው፣ ማንነቱን፣ ቤተሰቡን፣ ባህሉን፣ ሃይማኖቱን የሚጠብቅ ጠንካራ አንዳንዴ ትምህርት አልወድም የሚል ሰው ስናገኝ ተርኒንግ ፖይንቱ የሆነ መምህር የሆነ ፓርቱን ነክቶታል ማለት ነው። እና ይሄ የትምህርት ስትራቴጂያችን ምን መሆን አለበት ብሎ ያስባሉ? 41 ዓመት ከዛ በላይ እንዳገለገሉ እንግዲህ አንደኛ ነገር መንግስት አሁን መሰለሽ በዚህ ነገር ተጠያቂ አንዳንዱ ወደ መንግስት ያመለክታል፣ አንዳንዱ ደግሞ ወደ መምህራን ያመለክታል። አብዛኛው ወደ መምህራን ያመለክታል፣ አንዳንዱ ደግሞ ወደ ቤተሰብ ያመለክታል። ሁሉም ናቸው፣ ሁሉም ጥፋተኛ ናቸው። ለምንድን ነው ሁሉም ጥፋተኛ የሚሆኑት መሰለሽ? መንግስት ያልሆነ ፖሊሲ አውጥቶ ልጆቹ ምንም ማንበብና መጻፍ ሳያውቁ ቀጥታ አራተኛ እንዲደርሱ አድርጓል። ሁለተኛ ነገር ደግሞ ከአራተኛ ክፍል ደግሞ ወደ ላይ ሲሄዱ ዝም ብለው እንዲያልፉ አድርጓል። ከዛ መጨረሻ ላይ አንዱን ደረጃ ሲያልፉ ደግሞ ወደ ሌላ ደረጃ አስገድዶ መምህራኖች 100% መምህርን እናሳልፋለን ተማሪ እናሳልፋለን ብለው እዛ ላይ ፈርሙ ይባላል። መምህርም ያንን ነገር መቃወም አይችልም። ምክንያቱም ያችን ነገር ከተቃወመ የሚያገኛትን ጥቅም ያጣታል። ስለዚህ ዝም ይላል፣ ይፈርማል። ከዛ ሁሉንም ልጆች እናሳልፋለን። ከዛ ይሄ ሲስተም መጀመሪያ መቀየር ነው። ይሄ ሲስተም ከክፍል ወደ ክፍል አሁንም ራሱ አለ። አሁንም እኮ ሁሉንም አሳልፎ የሚል ነገር ባይኖርም ሁሉንም ሲስተም አለ፣ ያ ሲስተም አለ። ስለዚህ ያንን ሲስተም መቀየር መቻል አለበት ማለት ነው። ሁለተኛ ነገር ደግሞ ተጽዕኖ ያሳደረው ነገር ቴክኖሎጂ። ለምሳሌ አሁን ልጆች ሁሉንም መጽሐፍና ስንማር መጽሐፍ በዓይናችን አይተናል። የክፍል ቴክስት መጽሐፍ አይተናል። ስለዚህ አይተን አናቅ እኒህ ቢባል እንኳን ለ4 እና ለ5 አንድ ነው የሚሰጠን። ያቺ ለ4 እና ለ5 የምትሰጠው ነገር ለሁላችንም አይተን ተማሪው ግን አሁን እዚህ ያለው አሁን ዘመናዊ ተማሪ ወይም በዚህ ደረጃ ላይ ያለው ተማሪ መጽሐፉ በእጁ አለ፣ ቴክኖሎጂ አምጥቶት ቤቱ ድረስ አምጥቶለታል።
ሌሎቹ ነገሮች መሞላ እንደዛ ደግሞ ከቴክስት ውጪ ሌሎች በጣም ብዙ ትምህርቱን የበለጠ እንዲያውቅ የሚያስደርጉ ብዙ ተአምራዊ የሆኑ ነገሮች አሉ። ተአምራዊ አኒሜሽኖች አሉ፣ ብዙ ነገሮች አሉ። እነኛን ነገሮችን ግን ተማሪው በአግባቡ ይጠቀምባቸዋል። መቅለሉ እንደውም እንዲዘናጉ የሚያደርግ በቃ እነኛ ነገሮችን ተማሪው መጠቀም ይችላል አይችልም? ያቆና ያለው አንድ ጊዜ እኮ ስናስተምር ሴክስ ፊልም ነው የሚያዩት ልጆቹ ክላስ ውስጥ ሴክስ ፊልም የሚያዩት ወይም ደግሞ አንድ የታወቀ ራፐር ዘፈን ነው የሚያዩት እንጂ ያንን ነገር በትክክል እንትን ብሎ ግን ምንድነው እሳቢያቸው? ግን እሳቢያቸው ምንድነው? እሳቢያቸው አይ በቃ በእጃችን ስላለ እኛ እንጽፈዋለን፣ ያንን እንጽፈዋለን። ትምህርት ስትማሪ መጀመሪያ ማንበብ አለብሽ፣ ብላክቦርድ ያለውን ነገር። ሁለተኛ መጻፍ አለብሽ። ሶስተኛ ነገር ደግሞ ምንድነው ማገናዘብ መቻል አለብሽ። ከዛ ኮሚኒኬሽን መፍጠር አለብሽ ከአስተማሪው ጋር። የለም እኮ በአስተማሪውና በተማሪው መካከል ምንም አይነት ኮሚኒኬሽን የለም። ምንም አይነት ኮሚኒኬሽን ለምን ብትባል አስተማሪው ብላክቦርድ ላይ ይጽፋል፣ ያስተምራል፣ ይለፈልፋል። ያኛው አይጽፍም፣ ጠየቅም መልስ አይሰጥም፣ ዝም ነው የሚለው። ኮሚኒኬሽን ጋፕ አለ። ኮሚኒኬሽን ጋፕ አለ ማለት። ስለዚህ አሁን መሰለሽ ወደዛ ነው። ቤተሰብን በተመለከተ ቤተሰብ ምን ያደርጋል? ልጅህ እንደዚህ አድርጓል ምናምን፣ ልጅህ እንዴት አባቱ ነው እንደዚህ የሚያደርገው አንተ ነህ እንጂ ምናምን ብሎ አስተማሪው እንደውም አንዳንዱ አስተማሪውን ለመደብደብ ይሄዳል። በጣም የሚገርምሽ ነገር አስተማሪውን ካልደበደብኩኝ ብሎ ግቢውን የረበሸ ሰው አለ። ግቢውን የረበሸ ሰው እና በየትምህርት ቤቱ ያሉ መምህራኖችን ዝም ብሎ ወንጀል ብቻ ተገኘ አይደለም፣ ሁላችንም ጥፋተኛ ነን። ቤተሰብም አንድ እርምጃ ጥፋት አለበት፣ ሌላውም አንዳንድ እርምጃ ጥፋት አለበት። መንግስት የሚያደርገውን አሁን ኢትዮጵያ ትምህርት ሚኒስቴር እያደረገ ያለውን መሻሻል በጥሩ ጎኑ ማየት ነው፣ ሂደት ነው። ከአንድ ቦታ መጀመር አለበት፣ ግን ከጫፍ መጀመር የለበትም። ሊመሳሰላል ከታች መጀመር አለበት። ከታች ሂደቱን ከታች ጠበቅ ማድረግ፣ መሀል ላይ ትንሽ ላላ ማድረግ፣ በላይ ደግሞ ትንሽ ላላ ማድረግ። እንደዚህ ከአንደኛው ወደ ሁለተኛው ሲሄድ ጥልቀቱ ትንሽ ላላ መሆን አለበት እና ይሄ ጥሩ ነገር ነው፣ ጥሩ ጅምር ነው፣ መቀጠል ያለበት ይመስለኛል። በዚህ አይነት ነገር ሀሳብ ነው ያለኝ ነው። በሱ በኩል ግን በዚህ ጥያቄ ሁሉም ሰው ማህበረሰቡም ራሱ እንጂ ቤተሰብም ባይኖረው ማህበረሰቡ፣ ምክንያቱም ማህበረሰቡ ለአስተማሪ የሚሰጠው ትኩረት ሁሉም ሰው ባይሆን እንደኛ አይነት ነገር በጣም ጥሩ ነው። በማህበረሰቡ ውስጥ በጣም እንትን ሰው ሲያገኙ ሰላምታው ሁሉ ነገር በሙሉ ሁሉም አስተማሪ እንደዛ ነው። ግን ለሁሉም አስተማሪ ለአብዛኛው አስተማሪ የሚሰጡት ማህበረሰቡ የሚሰጡት ትኩረት በጣም ይወረዳል። በጣም ከባዱ ጊዜ ያን ይሄ ጦርነቱ እዚህ ጥይት ተኩሱ አንዱ ከባዱ ነገር እሱ ነው። ሁለተኛው ከባዱ ነገር ደግሞ ምንድን ነው? አንድ ጊዜ በሽርሽር ወደ እንትን ስንሄድ በሽርሽር ስንሄድ አንድ የሆነች ልጅ ከሌላ ትምህርት ቤት ጋር ትመጣና ከእናንተ ጋር ሽርሽር ላይ ትፈልጋለህ፣ እኔ ፍሬንዴ እዚህ እናንተ ጋር ነው ይሄዳል እሱ። ስለዚህ እኔም ከእሱ ጋር መሄድ አለብኝ። ግን የሚሄድበት ምክንያት ምንድን ነው? እሷ ወደ አሜሪካ ልትሄድ፣ ስለዚህ ሀገሯን አውቃ ትሄድ ተብሎ እንትን ከዛ በኋላ ይዘን እያለን ሄደን አብረን ስንዝናና ምናምን እያነሳለን አጋጣሚ ልጅቷ ፎቶ እነሳለኝ ብላ እንትን የሶዶሬ ዋናው ጥልቀት ያለበት ቦታ ላይ ፈተና እነሳለኝ ብላ ቁጭ ስትል በዛ ገባች። ከዛ ተለምነን የመጣ ነው። ከሞተች ተጠያቂ ነን። ከነ ልብሴ ገባሁኝና ከዛ ወረወርኳት ወደዛ። ሰወረውራት ነፍስ ይዟት አለካ እሷ ያው እንትን ነው። ከዛ እንትን ብላ አጥቅታኝ ላይፍ ሴቨር ደርሶ ማለት እኔ ለራሴ መዳን እችላለሁ። እሷን ላይፍ ሴቨር ደርሶ በጣም ከባድ ነገር፣ አሰቃቂ ነገር ነው። ምክንያቱም አክሲደንታል የሚሆን ነገር ነው። ደግሞ ከኛ በፊት አንድ ሳምንት ቀደም ብሎ አንዱ ሌሊት እዚህ መዝናኛው ቦታ ላይ ተኝቶ ምናምን እያለ ሳለ መንገድ መስሎት ለካ ጠጥቶ መንገድ መስሎት በሀይቁ ላይ ዝም ብሎ ሄዶ እዛው ጥልቅ ሞተ።
ስለዚህ ያ አስፈሪ ነገር ስለነበረ በቃ እኛም ራሳችን በጣም በቃ እየፈራን ነበረ። አብረን ከጓደኛዬ ወደ አበጋዝ ጋር አብረን ሄደን እንደዚህ አይነት ችግር ነበረ። እሱ በጣም አሰቃቂ ነገር ነው። ከዛ በተረፈ የሚያስደስተኝ ነገር ሁሉ ጊዜ ምንድን ነው መሰለህ እንጀራ በላሁኝ እባክህ። በቃ ይኸው ነገርኩሽ እኮ አሁን እንኳን እግዚአብሔር ፈጠረኝ የምለው መሰለሽ በሄድኩበት ቦታ ላይ እንጀራ በላሁ ባንተ ሲባል ከዚህ የበለጠ ምን አለ አይደል? እኔ ትልቅ ሀሳብ አለኝ። እንደውም ለአሁኑ በጣም ጎብቼ ነው የመጣሁት። ቤት ውስጥ ያሉት ፐርሰናሊቲ አለ። አንዳንድ መረጃዎችን ይዤ ነው የመጣሁት እና ባለቤቱ ወይዘሮ ራሄል ስላቸው ሲያወሩ ሙሉ ማውራታቸው ወንባ ይተናነቃቸዋል እና አይ መሰለሽ እንዴት ተገናኛችሁ? እኔ አንደኛ ነገር እኔና እሷ የተገናኘ ነው አለታ ወንዶ እያለን ሳለ ያው በተለይ በጭንቀት ጊዜ በነበረበት ሁኔታ ላይ የተገናኘ ነው። በእርግጥ አብረን ሲኖር ብዙ ግን እንደ መሰለሽ አሁን መዋሸት አያስፈልግም። በዛ ምንም እኔና እሷ ተጋይተን አናውቅም። እንደዚህ አለ እንኳን ሰውና ሰው ቀርቶ ድንጋይና ድንጋይን ዝም ብሎ ምናምን ይጋጫል። ስለዚህ ይሄ በመጋጨትና በምናምን እንዲወራው ወሬ ትክክል አይመስለኝም። ለምን መሰለሽ ማክበር አለብሽ። እኔ ያው በሰውነት ነው አየው በሌላ ነገር አይደለም። ሰው እስከሆነች ድረስ ትለፋለች፣ ትደክማለች። ስለዚህ መርዳት ያለ ነገር ቢደክምሽም ምንም ቢልሽም መርዳት ያለ ነገር እሷ እንጀራ የምትጋገር ከሆነ እኔ ወጥ እሰራለሁ። ከእንትን ምንድን ነው ልጆቻችንን ስንወልድ ማንም ሰው አላረሳትም። እኔ ነኝ የማረሳት። እኔ ራሴ ነው የማረሳት፣ ራሴ ነው እንትን የምላት። ያው አንዳንድ ጊዜ እንደ መሰለሽ ሰው በባህሪ ሲፈጠር ሁሉም ከአንቺ ጋር ተመሳሳይ ነገር ካለ ስለዚህ እሷ ቁጡ ናት፣ እኔ ደግሞ በረድ ያልኩ። አንድ ነገር ሲመጣ ምን መሰለሽ ትቼ ወደ ውጭ ስወጣ ነገሩ ላይ ይወጣል። አንዳንድ ጊዜ ግን ወጣ ያለ ነገር ሊፈጠር ይችላል። ያ ወጣ ያለ የዳሉ ዓለም ስራ ስለዚህ ጥሩ አይደለም። የሆነ ነገሮች መኖር አለበት። እውነት ነው መኖር አለበት። ከዛም ተረፈ ግን ልጆቼንም ምናምን ስናሳድግ ህፃን ልጅ እሷ የወለደችው ምን ይባላል አጥባለች። በቃ ምንም የሴት ስራ ይችላል። የሚገርማችሁ ተመልካቾቻችን አቶ ተስፋዬ እንደውም በእናንተ ሰዓት ላይ ትንሽ ወንድ ልጅ ጓዳ መግባቱ የተለመደ አይደለም። ሚስቱን ማገዙን ባለቤቶቻችን ማድረስ ስላችሁ ዲቴል ማድረስ ነው ማወራችሁ በስነ ስርዓት ከምግብ ጀምሮ ያለውን ፕሮሰስ ባለቤቶቿ ወጥ የሚሰሩ ከሆነሳቸው ሌላውን እቃ ከማጠብ አንጻር ቤት ውስጥ ሰርቫይቭ እንድታደርግ አንድ ሴት በህይወት እየኖረች እንደሆነ በተለይ ትዳር ላይ በህይወት እያለች እንደሆነ የምታውቀው የሚያግዛት ሰው መኖር አለበት። ሀሳብም ደግሞ እንዳሉት እኔ በረድ እላለሁ ባለቤቴ ጋለ ስትል ይላሉ እና ሁሉም እኩል አይነት የሙቀት ሁኔታ ላይ መኖር ይከብዳል። አይደለም አንድ ቤት የተለያየ ጾታ ባህል ሚስት ሆኖ ይቅርና ሁለት ጓደኛ ማቾች እንኳን በተመሳሳይ ባህሪ መዝለቅ ይከብዳል እና እንዴት ነው ጓደኞቹ ምን ይሞታል? ትንሽ አይከብድም? እኔ እሷ ነው ልጄ ላደረኩት ነገር ጓደኛ በጣም ትልቅ ነገር በጣም ትልቅ ምንም ማንም ሰው ምንም ቢል ያው ምንድን ነው ሊያወራ የሚችለው ምንድን ነው የሚስቱን ስራ ይሰራል። ምን ችግር አለ? ምን ችግር አለ? ምንም ችግር የለም። የሚስቱን ስራ አሁን እዚህም በየቴሌቪዥኑ ለካ ለሚስቱ እንደዚህ ሲሆን ነበር ይላሉ። ባር ቤት ገብቶ ነበር ይሁን አሁን እኮ ምን መሰለሽ በማያገባን ነገር እየገባን ነው ችግር ውስጥ የምንገባው። ትዳሩ ምን ያህል ጊዜ ቆይቷል? ትዳር እንግዲህ ከ5 ዓመት በኋላ ነው 30 ምናምን ዓመት ቆይቷል። በትዳር 30 ምናምን ዓመት 3 ልጆች አሉ። ሶስት ልጆች ምን አይነት አባት ነው? እኔ ምንድን መሰለሽ ቀዝቃዛ አባት ነው። ቀዝቃዛ አባት ነው። ቁጡ አይደለሁም። ውሰድ ምን አባሽ
እንጂ ከዛ እንትን ሌላ ነገር የለውም። ምን አባቷ ነው እንጂ ሌላ ይሄ ያፍ ሰላሳ ዓመት እኮ በጣም ትልቅ ጊዜ ነው። በጣም ትልቅ ጊዜ ምንድን ነው ያቆየን ብለህ ያስባል? ከዛ ቤት መስማማት ሌላ ነገር ምንም ነገር ለእያንዳንዱ ነገር እያንዳንዱን ነገር አግዝፈን ከተመለከት ነው አብረን ልንኖር አንችልም። ሰው አያጠፋም ማለት ያጠፋል። በጣም ክሩሻል የሆነ ጥፋት ሊያጠፋ ይችላል። ትዳርን ብትን አድርጎ ግን ተረጋግቶ ነገሮችን አስቦ ያንን ነገር ወደ መስመር ማስገባት ዋናው ነገር እሱ በሰላም መኖር፣ ክፉ አለመናገር። አንድ ቀን ክፉ ተናግረህ ትናገረኛለች። በምላሹ ግን መስጠት ነበረብኝ ነው አይደል? እንደዛ መሆን የለበትም። ክፉ መናገር ለሷ ክፉ አትናገር፣ እሷንም ክፉ አትናገር፣ በምላሹ መስጠት አያቅተኝም ይላል። ግን ምንድነው የሚያስከፋ አይነት ነገር አላጋጠመንም። በትዳር ውስጥ ማለት ዘበት ነው፣ ውሸት ነው፣ በጣም ውሸት ነው። እና ያንን ነገር ሁሉን ነገር ሁላ መቻል ያስፈልጋል። መቻቻል ካለ ሁሉ ነገር ልጆቹ ወደ አሁን ለትዳር ለቤት ለማህበረሰብ በሀገር መሰረቱ ቤት ነው ብዬ አስባለሁ። ምን አይነት ሚስት እንዲሆን ይመክራል? ያው እኛም እንሰማዋለን። አይ በተግባር እኛ ስንኖር ስላዩ ያንን አይነት ነገር እንደሚያደርጉ በእርግጠኝነት ለኛስ እናንተም ብትሆኑ መሆን የለበትም ነገር ያ ነገር ክፉ አትናገር። የመጀመሪያ ነገር ይሄ ክፉ ጽያፍ ነገር እና ክፉ ነገር ሰውን ወደ ያስቆርጣል። ስለዚህ ክፉ አለመናገር ነው የመጀመሪያው ነገር። በተቻለ ነገር ደግሞ መስማማት መቻል። ሁለተኛ ነገር በእያንዳንዱ ነገር ላይ አለመጠራጠር። ሁሉ ነገር ጥርጣሬ በሁሉ ነገር ምናምን እዛ ጋር ቆሞ በአጋጣሚ አስቆመው የሆነ ነገር በተናገረች ቁጥር እንዴት ነው ምናምን ከሱ ጋር የቆመችው ምናምን ብሎ ማበድና ምናምን ማለት ተገቢ ልክ እኔ አንቺን እንደማምን መጠን አንቺም ለእኔ እምነት መስጠት ነው። እምነት መስጠት አለብሽ። በእምነት አይ እርግጠኛ ነኝ ይሄን ነገር አያደርግም ብለሽ እርግጠኛ ነኝ ይሄን ነገር አታደርግም። በቃ ምንም ያፈለገው ሰው መጥቶ ያውራ ምናምን እንደዚህ አድርጎ ምናምን ሊል ይችላል። ምክንያቱም ሰዎች በራሳቸው ደካማ ስለሆኑ ሁላችንም ደካማ ስለሆነ የሰውን ደካማ ጎን እንፈልጋለን። ያንን ደካማ ጎን ግን ተቀብለን የምናብል ከሆነ እኛ ሰዎች አይደለም። ተሳስተናል ከሆነም ደግሞ እንደወሰነሽ ሰው ሆኖ ስህተት የማይሰራ ሰው ስለዚህ ያንን ስህተት ማረም ነው እንጂ አግባቤት አድርጎ ምንድነው ያም ሆነ መቻቻል ነገር ነው። መጠራጠር ማጥፋት ያስፈልጋል። ክፉ መናገር ያስፈልጋል። ጥል ስትታይ ወይ ስትጣሉ ነገሮችን እንትን እያላችሁ አንዳንድ ጊዜ 15 ቀን 20 ቀን ያ ነገሩ እየበዛ ይሄዳል እንጂ እንትኑን አይቀንሰውም። ስለዚህ በተቻለ ነገር ምን አሁን ዛሬ ተጣልቼ እናትሽ በቃ ይቅርታ በይና ምናምን ወዲያውኑ መፍታት መቻል ማንን ይገባል? ስለዚህ ያ ስለሆነ በዛ ወጥ ልጆችም ያው እኛን እያዩ ስላደጉ የእናታቸውን ባህሪ የሚወስዱበት ኬዝ ሊኖር ይችላል። ቁጡነት ያው ቁጥነትን ደግሞ እንዴት እንደምናገር ከአባታቸው ማለት ሂሳብ እና ባዮሎጂ እንደምንማራቸው ያው ኬሚስትሪም ኦልሬዲ ምንድነው ህይወት እኮ የኬሚስትሪ እና የባዮሎጂ ልዩነቱ ምንድን ነው? ያኛው ህይወት ውስጥ ስላለው ህይወት ነው የሚያወራው። ይሄኛው ደግሞ ህይወት ስለሌለው ነገር ውስጥ ስለ ህይወት የሌለው ነገር ውስጥ ስለ ህይወት እያወራ ማለት ምን ማለት ነው? ለምሳሌ በልና ኬሚስትሪ ስትማሪ ልብስሽ፣ ሳሙናሽ፣ ሁሉም ነገር በሞላ የምታገኘው የኬሚስትሪ እውቀት ትጠቅማለህ። የምናያቸው በዓለም አሁን በዙሪያችን የሚገኙ ነገሮች እቃዎች በሞላ የኬሚስትሪ ውጤቶች ናቸው። ፕላስቲክ አይደል?
ቦርሳው ጨርቁ ሲሰራ ፖሊመራይዜሽን ነው። ፕላስቲኩ ሲሰራ ፖሊመራይዜሽን ፕሮሰስ ያስፈልጋል። ሌሎቹም ነገሮች በሞላ እኛ የምንጠቀምባቸው ነገሮች በሞላ ያለ ኬሚስትሪ የተሰሩ ነገር የለም። የምንጠጣው ኬሚስትሪ፣ ኮካው ኬሚስትሪ፣ ቢራው ኬሚስትሪ፣ የምንተነፍሰው ኬሚስትሪ፣ አየሩ ኬሚስትሪ። በኬሚስትሪ እውቀት ካልታገዘ በስተቀር አየሩ እንደዚህ ተበላሽቶ አልተበላሸው የሚባለው ነገር የሚያበላሹትን ነገሮች እነኛ አየሩን የሚያበላሹትን ነገሮች ኬሚስትሪዎች ናቸው። ስለዚህ የምንለብሰው፣ የምንጠጣው፣ የምንተኛበት ምናምን መገናኛችን ኮንዶም ቢሆን ኬሚስትሪ ያስባለሁ። ሰው እና የሰው ፐርሰናሊቲ አለው ብለን ምን አይነት ፐርሰናሊቲ ይኖረዋል? አይሆንም እንጂ ቢሆንማ ያው እንደ ምንድን ነው ኤአይ ነው ምናምን እንደዚህ አይነት ነገር ማለት ይሆናል ማለት የተሰጠውን ሪፍሌክት የሚያደርግ ነገር ነው። የኬሚስትሪ ክላሲው ከጠቅላይ ሚኒስትር በኋላ በተለይ ላብራቶሪ ላይ እንገባለን። የኬሚስትሪ ወዳጆች ብዙ የሚያውቁት ይመስለኛል የላብራቶሪ እና ላብራቶሪ ላይ ተማሪዎችን መምህርን በደንብ ጥንቃቄ ማድረግ አለበት። ብዙ ኬሚካሎች ይችላሉ እና ከዛ ጋር ተያይዞ አደጋ ነበረ ስታስተምሩ በተማሪዎች ላይ ያው ይፈጠራል፣ እንደዚህ አይነት ነገር ይፈጠራል። ኬሚስትሪ ያው ከእንትን ጋር የተዛመደ ከቤተ ሙከራ ጋር የተዛመደ ነገር ነው። ግን እኛ ሀገር ውስጥ አሁን ቤተ ሙከራ በትክክል አለ እንትን የለም። የትኛውም ትምህርት ቤት አለ። ምንድነው ኬሚካሎቹ የዛሬ 40 እና 50 ዓመት ራሻ የራሷን እንትን አካባቢ ለመጠበቅ ብላ ዝም ብላ አምጥታ የሰጠቻቸው በእርዳታ የሰጠቻቸው ነገሮች ናቸው። እነኛ ብዙ ዓመት ቁጭ ብለው ኤክስፓየር የሆኑ ናቸው አብዛኛዎቹ። አደጋ ለማድረስ በጣም እንትን የተባሉ ናቸው እና በጣም አንድ ጊዜ እኛም ትምህርት ቤት እኮ አሁን በቅርብ ጊዜ ዶሚን እንትን ብሎ አካባቢውን በሞላ በክሎ በጣም ችግር ደርሶ ነበረ። ማለት ኢቫፖሬት አድርጎ እንትን ሆኖ ግን በዚህ አጋጣሚ ምንድን መሰለሽ አንዳንድ ጊዜ ይፈጠራል። አሁን ለምሳሌ አንድ ጊዜ ምን ሆነ፣ አንዲት የኬሚስትሪ አስተማሪ ስለ አክቲቭ ሜታል ለማስተማር ፈልጋ እና አክቲቭ ሜታሎች ቶሎ ኬሚካል ሪአክሽን ያካሂዳሉ ብላ ለማስተማር ፈልጋለች እና ያንን ያስተማረችውን ነገር አስተምራ ቤተ ሙከራ ውስጥ ገብታ ስታሳይ እያለ ሳለ አጋጣሚ የተጠቀመችበት ኬሚካል ፖታሲየም የሚባለው ነገር ምንድን መሰለሽ ከውሃ ጋር ሲገናኝ የመፈንዳት ጸባይ ነው። አንደኛ ስትጨምሪው ፖታሲየሙን ስትጨምሪው ዝም ብሎ ውሃ ውስጥ ከላይ እንደዚህ ጠብ አድርገሽ ዱቅ አድርገሽ የምታደርጊው በአንድ ጊዜ ይፈነዳል። ከፍተኛ ፍንዳታ ያስከትላል እና ቀስ ብለሽ በእንትኑ በጠርሙሱ ወይም ደግሞ በቲዩቡ ጥግ ላይ ማለፍ አለበት እና አንደኛ ደግሞ ስትቆርጥም ቀስ ብላ ቆርጣ ትንሽ መጠኑ ትንሽ ያለ ነው። በአጋጣሚ አንድ ጊዜ ሲፈነዳ ያው ተማሪው በሞላ እንዴት ነው ቀድማ እሷ ራሷ ቀድማ ሮጣ ወጣች እና ያጋጥማል። በዚህ ነገር በጣም ያጋጥማል። ብዙዎቹ እንደውም የኬሚስትሪ መምህራኖች በጣም ትልልቅ የኬሚስትሪ ሰዎች የሚሞቱ ይመስላል። ተማሪዎቹ እስከዛሬ ድረስ የተለያየ ጀነሬሽን ላይ አስተምራቸዋል። ከአራት በላይ ጀነሬሽን በጣም ስማርት ጀነሬሽን አጋጣሚ በዚህኛው በሁለቱ በዘጠናቸው በሰማኖቹ በሰባዎቹ የምትልቁ ተማሪ ተባል እኔ ግን ይቅርታ አድርጊልኝ፣ የፈለገው ያኩርፉ የፈለገው እንትን ይበሉ ከ94 ዓመት በፊት ያሉ ተማሪዎች ለእነሱ አይነት ተማሪዎች አሁን እንደነታው በዛን ጊዜ የተሰነፍ የሚባለው ሰውዬ አሁን በእውነት አንደኛ ነው። በእውነት አንደኛ ነው። በእውነት አንደኛ ነው። ጥሩ ልጆች ነበሩ። በጣም እንትን ነበሩ እና በጣም የሚገርምሽ ነገር በጣም ጎበዞች ናቸው። ስለዚህ ጥሩዎች ነበሩ። ከዛ በኋላ ግን ምንድነው ከኋላ የመጡትም ከነሱ የበለጡ አሉ። ግን በቁጥር ስታይ በጣም ትንሾች ናቸው። በቁጥር በጣም ትንሽ ናቸው እና እግዚአብሔር የተመሰገነ ይሁን። ዓለምን በሞላ ሞልተናል። ኬሚስትሪ የራሱ የሆነ ኤክስፐሪመንቶች አሉ፣ ቲዎሪዎችም አሉ። በጣም ተማሪዎቹ የሚወዱት ቲዎሪ ወይም ደግሞ ኤክስፐሪመንት ምንድን ነው መሰለሽ
ኤክስፐሪመንት ከኤክስፐሪመንት ለመምረጥ ምንም ብዙ እንትን የለም። ዋናው ቁም ነገር የሚያስተምረው አስተማሪ እውቀቱን በትክክል አስተላልፏል ወይ ነው። ያ ያንን በእውቀቱን በትክክል አስተላልፎ በተግባር ካየው ሰውየው ልጁ በቃ በፍጹም አይረሳውም፣ በፍጹም አይረሳውም። ግን ይሄ ይበልጣል ያ ይበልጣል የሚባል ነገር ያለ አይመስለኝም። ሁሉንም እድሉም የለም ለማየት። ምክንያቱም ማቴሪያሎቹ እንደገና ደግሞ ራሱ ማቴሪያሉ የምታሳይበት ቦታ አመቺ አይደለም። እንደው ዝም ብሎ መንግስት ብዙ ወሬ ያወራሉ እንጂ እውነት ከሆነ እውነት መናገር ካለብን ምንድን ነው መሰለሽ ትምህርት ቤቱ ዝም ብሎ ላቦራቶሪ አለው ይባላል እንጂ ጥቅም ላይ የመዋል ወደ ጥቅም የማስኬድ ነገሩ ብዙም አይታየም። እኔ 40 ዓመት ቆይቻለሁ። በዚህ 40 ዓመት ውስጥ ላቦራቶሪ ወስደሽ ልጆችን ለማሳየት አንደኛ ነገር ቁጥሩ የተሟሉ ነው። እኛ ጋር እስከ 8,000 ናቸው ተማሪዎች። 8,000 ተማሪ አለ። ከ8,000 ተማሪዎች ውስጥ ያው 8,000 ሁሉም ኬሚስትሪ ይማራል ማነው በየደረጃው ማለት ያ ሁሉ እዛ ለማስገባት በጣም ከባድ ነው። ሁለተኛ ነገር ደግሞ እንትኗም ራሷ የተበላሽ ናት። ላቧ ተቆረጠ። ሶስተኛ ነገር ኬሚካል የተበላሸ ነው። አራተኛ ነገር ውሃ ምናምን ነገር በሞላ ውሃ እንኳን ማስገባት አይችልም። ውሃ ማስገባት አይችልም። እነኚህ አይነት ነገር ችግሮች አሉ። አሁን ራሱ የተከማቸው ትንሽ ነው የተሳፈረ ልንጠም ወደ ማጠናቀቂያ ሄድነውና እስቲ ለህይወት እስካሁን ማንበብ ላይ እንዴት ነው? ስለማንበብ ለወጣቱ እና ካነበቡት የማይረሱት ሁለት መጽሐፍ ወይም 3 እኔ አታስዋሽኝ እንትን እነኚህ ልቦለድ መጽሐፎች ብዙ ማለት ነው። ግን መሰለሽ አነባለሁ። ይሄን ያህል አነበብኩኝ ብለሽ የምታወሪው ነገር አይደለም። ግን በትምህርት መልክ ትምህርት ከሆነ ኬሚስትሪን በተመለከተ ማንኛውንም መጽሐፍ ሳላገላግጥ ክላስ ማንኛውም መጽሐፍ ያንን በተመለከተ በተባለው አርዕስት መሰረት እንትን የተባለ ካለ እሱ ሳናነብ ከዛ በተረፈ ግን እንትን ምንድነው መጽሐፎች የአማርኛ መጽሐፎች ብዙ አላነበብኩም። የማነበውም በጣም እንትን ነው ድሮ ላይ ይታያለው በዙር እንትን እያለ እየተለዋወጥን እናነብ እና እንትን ነው በእነኛ መጽሐፎች አሁን ለጊዜው አሁን ጠፋብኝ እንጂ ጥሩ መጽሐፎች ነበሩ። ጥሩ መጽሐፎችን እናነብ ነበር። ሌሎች መጽሐፎች እነሱ በተለይ ደግሞ መጽሐፍ ላይ ጋዜጣ ላይ ዘለለው ዘግብፊ የበርሰን ያላቸው ሰዎች የሚጽፏቸው እንትኖች እና ጋዜጣ አዲስ ዘመን ላይ በጣም ደስ የሚሉ እንትኖች ይጻፉ ነበረ። እነሱ አነባለሁ። ከዛ በተረፈ ግን ያን ያህል አሁን ፖለቲካ ላይ ብዙ ማንም ሰው ወደ ፖለቲካ እንዲያመጣ ምክንያቱም አብዛኛዎቹ የፖለቲካ ነገሮች የውሸት ነው እና እንደዛ ነው። አማርኛ መጽሐፎች ያን ያህል በጣም የተጋነነና አንባቢ ነው የሚያሰኝ ነገር ያው ወቅቱ የነበሩ መጽሐፎች ናቸው ያቸው እንግዲህ ተመልካቾቻችን ዛሬ ለየት ባለ ሁኔታ ሐዋሳ ላይ አሉ ከምንላቸው እንቁ ከምንላቸው ከ40 ዓመት በላይ በመምህርነት ያገለገሉ ከዛም ባሻገር ቤትን፣ ቤተሰብን፣ ትዳርን የሚያኖሩበትን ጥበብ የያዙ አንድ ሴት ልጅ ወይንም አንድ የቤት ውስጥ ያሉ ልጆች ምንድን ነው የሚያስፈልጋቸው ሲባል እንደኔ አይነት አባት ነው የሚያስፈልጋቸው ብለን ምሳሌ ሊሆኑን የሚችሉ በጣም እንቁ ሰው አጠገባችን አቅርበን እስካሁን ሰዓት ተጫውተናል። እንግዲህ ብዙ እንዳተረፋችሁበት ምንም ጥያቄ የለውም። ቤት ውስጥ ለወንድ የሚባል ለሴት የሚተው ወይንም ለውጭ አካል የማናስገባበት የራሳችንን ድንበር ፈጥረን የምንኖርበትን የህይወት መስመር አሳይቶናል። በዛውም ልክ ማስተማር ምን እንደሆነ በየቀኑ ማንበብ እንደሆነ ማስተማርን ስናስብ ከገንዘብ ባሻገር የነገውን ፍቅራችንን የነገውን ተስፋችንን እያሰብን እንዴት ማስተማር እንዳለብንም አሳይቶናል። ጎን ለጎንም ስንማር ቴክኖሎጂው እንዴት አፌክት እያደረገን እንዳለ ከጥቅሙ እኩል እንዴት አፌክት እያደረገን እንዳለ እና
ይሄ ፕሮዳክቲቭ እንዳንሆን ኮሚኒኬሽን እንዳንፈጥር ምን ያህል ቻሌንጅ እያደረገን እንደሆነ ነግረውናል። ምን ጨምሮ ሀሳብ አለ? ሰለሞን ምን ማንን ማመስገን? እኔ በተለይ ይህንን እንደ ውለታ ቆጥረው ከእኔ ጋር ብዙ ነገር ያደረጉ ሰዎች አሉ። እነሱም ሀንዬን በጣም አመሰግናለሁ። በጣም አመሰግናለሁ። ሁሉም ነገር በሞላ በእሷ ነው እንትን የሆነው እና ሀንዬን አመሰግናለሁ። ፍጹሜን በጣም አመሰግናለሁ። ቴድሮስን አመሰግናለሁ። እናንተን አመሰግናለሁ። እና ለአድማጮቻችን ለተመልካቾቻችን የመጨረሻ መልዕክታችን የሚለው ቲቸር ሰለሞን ምናልባት ነገሮች ከተስተካከሉ ከተመቻቹ በራሱ በዩቲዩብ ቻናል ስራዎቹን የማስተማር ሂደቱን ወደ ተማሪዎች ወደሚፈልጉ ልጆች ተማሪዎች የማድረስ ሀሳብ አለው። በዚህ አጋጣሚ ማቴሪያሎቹ የሚያስፈልጉ ማቴሪያሎችን ድጋፍ ማድረግ የምትፈልጉ ካለ እንቀበላለን ማለት ነው። በቅርቡ ደግሞ ቻናሉ ከተከፈተ በኋላ ሊንኩን ሼር የምናደርግ ነው። ሁላችሁም እየገባችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ በሀሳብ በአስተያየት እንግዲህ የመምህር ሰለሞን ፍሬ ሆናችሁ በሙሉ እንግዲህ እየነገረን ነው። ስለእናንተ አውርቶ አይጠግብም እና እናንተ መኖራችሁን በደንብ ታሳያችኋላችሁ። ልክ ዩቲዩብ አካውንቱ ሲከፈት እኛ አምጥተን ማስታወቂያ እንሰራለን። እናንተም በደንብ እየገባችሁ ትሳተፋላችሁ። እንግዲህ ስለነበረን ቆይታ ከልብ እናመሰግናለን። ጥሩ ጊዜ